Bonjour, እንዴት ናችሁ? እኔ ማጊ ነኝ። ይህ French for Ethiopians ነው። Welcome back. ዛሬ vocabulary part 4 እናያለን። በባለፈው ቪዲዮ አይታችሁ ከሆነ beginner level ሁለተኛውን ጀምረናል ማለት ነው። ትንሽ አድቫንስ እያደረግን ጠንከር ያሉ ሌሰኖች እየተማርን እንቀጥላለን። ዛሬ vocabulary ነው የምናየው። በፍጥነት እናያለን፣ እንማራለን። Stay tuned. I hope ትወዱታላችሁ። ሐሳብ አስተያየታችሁን መስጠት እንዳትረሱ። Thank you. Home and daily life. So የምናያቸው ቮካቡላሪዎች እስቲ ምናልባት ከገመታችሁ ምን ላይ ያጠነጥናል? በየቀኑ የምናደርጋቸው በዙሪያችን ያሉ ስፔሻሊ ደግሞ ቤታችን ውስጥ ያሉ ነገሮች የቤታችን መገልገያ ሊሆን ይችላል። የቤታችን ክፍሎች፣ መኝታ ክፍል፣ መታጠቢያ ክፍል፣ ማብሰያ ክፍል የምንላቸው እንዲሁም ደግሞ የተወሰኑ የቤት አይተሞችን ወይንም የሃውስ አይተሞች ለምሳሌ አልጋ፣ ቁም ሳጥን የመሳሰሉትን እናያለን። ከምን እንጀምራለን? ከዚህ በፊትም ከምናውቀው ከሜዞን። ሜዞን ምንድነው? ሃውስ ወይም ቤት። ከዚህ በፊት በተለያዩ አጋጣሚዎች ይሄን ተምረናል። ሌሎቹን ግን አናውቃቸው። ቀጣይ ሾምብር ማለት ሩም ወይም ክፍል። አንድ የቤት ውስጥ ያለ አንድን ክፍል ለመግለጽ ስንፈልግ ሾምብር እንላለን። ቀጣይ ፖርት ዶር ወይም በር። ፖርት እንደ መተላለፊያ መግቢያ ኮንሲደር ካደረጋችሁት በዚህ ማስታወስ ትችላላችሁ ማለት ነው። ፖርት ዶር። ፈኔትር ዊንዶ ወይም መስኮት። ሪቫይዝ እናርግ። ሜዞን ሃውስ፣ ሾምብር ሩም፣ ፖርት ዶር፣ ፈኔትር ዊንዶ። ለማስታወስ እንዲመቸን ከምስሉ ጋር አሶሲዬት እያደረግን እንማር። የመጀመሪያው ቱዋ ሩፍ ወይንም ጣሪያ። ቀጣይ ሶል ፍሎር ወይም ወለል። ፕላፎን ሲሊንግ ወይም ኮርኒስ። ሪቫይዝ እናርግ። ቱዋ ሩፍ፣ ሶል ፍሎር፣ ፕላፎን ሲሊንግ። ታብል ቴብል ወይም ጠረጴዛ። ሼዝ ቼር ወይም ወንበር። ሊ ቤድ ወይም አልጋ። ካናፔ ሶፋ። ሪቫይዝ እናርግ። ታብል ቴብል፣ ሼዝ ቼር፣ ሊ ቤድ፣ ካናፔ ሶፋ። ትሬ ቢያን። ፕላካርድ ክሎዜት ካፕቦርድ ወይንም ቁም ሳጥን። ኮሞድ ድሬሰር ወይንም ልብስ መልበሻ ያለው ይሄ መስታወት መሳቢያ ያለው። በፊት አይ ዶንት ኖ እናንተ ጋር ግን እኛ ቤት ኮመዲኖ ሲባል አስታውሳለሁ። እንደዚህ መሳቢያ ያለው ቀለል ያሉ ልብሶች የምናስቀምጥበት ኮመዲኖ ሲባል አስታውሳለሁ። በሱ መያዝ ትችላላችሁ። ኮሞድ ወይም ኮመዲኖ ድሬሰር። ቀጣይ ኤታዠር። ይሄ ደግሞ ሸልፍ ወይም መደርደሪያ። ለምሳሌ የመጽሐፍት መደርደሪያ ስፔሲፊክሊ ቡክ ሸልፍ ማለት ብንፈልግ ኤታዠር አሊቭር ማለት እንችላለን። ሊቭር ከዚህ በፊት አይተናል፣ መጽሐፍ ማለት ስለሆነ ማለት ነው። አንድ ሪቫይዝ እናርግ። ፕላካርድ ክሎዜት ካፕቦርድ፣ ኮሞድ ድሬሰር፣ ኤታዠር ሸልፍ። አሁን ደግሞ እያንዳንዱን የቤታችንን ክፍሎች ኮመን የሆኑትን እናያለን በፍሬንች ማለት ነው። የመጀመሪያው ሳሎን። ያው ሳሎን ነው፣ እኛም በአማርኛ ሳሎን አይደል የምንለው። ሊቪንግ ሩም የምንለው በእንግሊሽ፣ በፍሬንች ልክ እንደ አማርኛው ሳሎን ነው ማለት ነው። ቀጣይ ሾምብር ቤድሩም። ቅድም ሾምብር ሩም ብለናል አይደለ? ስለዚህ ሾምብር ለሁለቱም መሆን ይችላል። ለኖርማል ማንኛውንም ክፍል ሩም ማለት ስንፈልግ ሾምብር ማለት እንችላለን። ስፔሲፊክሊ ደግሞ መኝታ ቤት ወይ ደግሞ መኝታ ክፍልንም ሾምብር ማለት እንችላለን ማለት ነው። ስለዚህ ሳሎን ሊቪንግ ሩም፣ ሾምብር
bedroom. salle de bain, salle de bain. ይሄ ደግሞ bathroom ወይንም መታጠቢያ ክፍል። toilette, toilette, toilet ወይም restroom መጸዳጃ ክፍል የምንለው ማለት ነው። ሶ toilet አይከብድም ለመያዝ አይደል? toilet በሚለው ስለለመድ ነው። ስለዚህ salle de bain, bathroom, toilette, restroom. cuisine, cuisine, kitchen ወይም ምግብ ማብሰያ ቦታ። salle à manger, salle à manger, manger ማለት መብላት። ሳል ደግሞ እዚህ ጋር ሩም ወይንም ክፍል የሚለውን ቦታ የሚለውን ያሳየናል። ስፔስ የሚለውን ያሳየናል። ስለዚህ ዳይኒንግ ሩም ወይንም ምግብ መብያ ክፍል የሚለውን ሳል à manger ነው በፍሬንች ማለት ነው። ኩዊዛን ኪችን፣ ሳል à manger ዳይኒንግ ሩም። በተጨማሪ ደግሞ በቤታችን ውስጥ እንዲሁም በቤታችን ዙሪያ ያሉ ደግሞ ሌሎች የተለያዩ ክፍሎችና ሰራውንዲንጎች ደግሞ እነዚህን ማየት እንችላለን። አንደኛው ኩልዋ ይሄ ሆልዌይ ወይም መተላለፊያ እንደ ኮሪደር አይነት መተላለፊያ ከአንዱ ሩም ወደ አንዱ ሩም የምንተላለፍበት ኩልዋ። ጋራዥ ይሄ ደግሞ ልክ እንደ እንግሊሹ ጋራጅ ቢሆንም ይሄ እንዴት ነው እኛ ደግሞ የምናውቀው ጋራዥ መኪና ማሰሪያ ቦታ ነው አይደለ? ይሄ ግን ቤታችን ውስጥ ያለ መኪና ማቆሚያ ጋራዥ ማለት እንችላለን። ጃርዳን ይሄ ደግሞ ጋርደን ወይም የአትክልት ስፍራ። ባልካን ይሄ ደግሞ ባልከኒ ወይም ከአንድ ሩም ስፔሻሊ ደግሞ ከላይኛው ክፍል ይሄ እንዴት ነው G+1 ወይ G+2 ሲሆን ከአንደኛው መኝታ ቤታችን ወጣ ብለን የምናፈስበት ትንሽዬ በረንዳ ነገር ነች። ሌላኛው ቴራስ ይሄም ቴራስ ቦታ ወይም በደንብ ሰፋ ያለ ሆኖ መናፈሻ አይነት የምናፈስበት ወጣ ያለ ክፍል ያልሆነ ከክፍሎቹ ወጣ ብለን የምንልበት ማለት ነው። የምንዝናናበት ሊሆን ይችላል የምንናፈስበት። ሶ ኩልዋ ሆልዌይ፣ ጋራዥ ጃርዳን ጋርደን፣ ባልካን ባልከኒ፣ ቴራስ ሶ ቱ ቢ ኦነስት ኦልሞስት ከኩልዋ በስተቀር ሁሉም just የአክሰንት ጉዳይ እንጂ it's ከእንግሊሹ ጋር ሲሚላር። በጣም አሪፍ። ሶ የዛሬው ለሰናችን ይህን ይመስላል። I hope ብዙ ቮካቡላሪዎች አውቃችሁበታል። ሶ ቀጣይ በተለያየ አጋጣሚ ኮንቨርሴሽኖች፣ ዳያሎጎች ስንሰራ እነዚህን ቃላት ስለ ቤታችን ሁኔታ፣ ቤታችን ውስጥ ያሉትን ክፍሎች፣ የቱ ጋር እንዳለን፣ ሳሎን ቤት ውስጥ ነኝ፣ መኝታ ክፍል ውስጥ ልተኛ ነው፣ ቤት እንደገባሁ ሻወር ልወስድ ነው ወይ ሻወር ቤት ልገባ ነው፣ የመሳሰሉትን ተጠቅመን ስቴትመንቶች፣ ሴንቴንሶች እንሰራለን። እስከዛ ድረስ በደንብ እየተለማመዳችኋቸው ቆዩ። Très bien, à bientôt.